ጸረ ማርያሞች ራሳቸውን ጠብቁ፣ ከመናፍቃን ራሳቸውን ጠብቁ። ማርያምን ከሱ እኩል ያሰለፉት መናፍቃን ናቸው። ከጸረ ማርያሞች ማርያም ያላለችውን አለች ብለው ስሟን ካጠፉት መጠንቀቅ። ከዛ ያልፋል የሚሉት ያላለችውን ሁሉ የመጽሐፍ ቅዱስ ማርያም ጨዋ እስራኤላዊት ጌታዋና አምላኳን ያወቀች መድኃኒቴ ብላ ይጠራችው፣ አምላኬ ብላ ይጠራችው፣ ባሪያይቱ ብላ ይጠራችው፣ ከአብ ጋር ያለውን ስፍራ ያልነካች ነች። አራተኛ ሥላሴ ሆና አልተቀመጠችም። ሕፃን ተወልዶልናል፣ ሴት ልጅም ተሰጥቶናል ይላል። ወንድ ልጅ ዓለም በሚድነው በምንድነው? በወንዱ ልጅ ነው። ገብርኤል ምን ብሏል? ካንቺ የሚወለደው እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ክብር ለእርሱ ይሁን፣ አሜን። ማርያምም ወዲያው መድኃኒቷን እንደጸነሰች ስታውቅ ምን ብላ ጸለየች? ልጄ ወዳጄ ሆይ አለች። ምንድነው ያለችው? እርግጠኛ ነኝ ወዷ እንደዚህ ይዛ ይመስለኛል። ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። አንተ ጸንሳ አምላኬ ማለት ከባድ ነው። ትልቁ ችግር ምን እንደሆነ ታውቃለህ? ፎቶ ነው የሚሸውድ። ፎቶ ላይ ሁሌ እሷ ትልቅ ነች፣ እሱ ሕፃን ነው እና እሷ ያመጣችው ነው የሚመስለው። ፎቶ ተጽዕኖ አለው ባይዘ። ሁሌ እሱ ሕፃን ነው፣ እሷ ትልቅ ነች እና እሱ ያመጣት አይመስልም፣ እሷ ያመጣችው ነው ይመስል። እሷ ግን ምን ነበር ያለችው? እዚሁ ዞሮ ገና በአምላኬ በመድኃኒቴ ሐሴት ታደርጋለች። የእናቱን ውርደት አይቷል አለች። ምኑን? የባሪያይቱን ውርደት ተመልክቷልና። ስለዚህ ከጸረ ማርያሞች ራሳቸውን ጠብቁ፣ ከመናፍቃን ራሳቸውን ጠብቁ።